ነው ወይ ይዱላ ምን ፈያታዩ ዛሬ ደግሞ ትንሽ ከናንተ ጋር ለመቆየት መተናል ከነ የምበሰና ኪንካ ሊካ ግዘታ ካፖቶኒ አዲውዲ በጣም ነው የምንወዳችሁ የናው ደናሺ በጣም በዚህ በቆየንበት ቆይታ በጣም ደስ ብሎናል ታክ የምበሰና ያስኮኒን ካፔን ካር በጣም ታኩ ላይ ካፔን ጋር ፈያ ብቻ ነው የሆነ አንተ ከዚህ በመቀጠል ደግሞ አብረን ብዙ እንቀጥላለን ካር ጀማራይ ሲር ኦስወት እንደ ኪንካ ማይስኪን ካካፈና ደመደም ከኔ ጋር ትንሽ ደግሞ የእግዚአብሔርን ቃል እንመለከታለን የምበሰና ኪንካ ማታይስ ኢንቨሰና ማይስ ቫይሮስ ቃል የምበት ፍርሸዳ ነው ጀማሪ ደም ከዛ ደግሞ ወንድም ያማኒ ይቀጥላል ከዳ አጋስ ቡዶን ባርከዳ ኢንበናሳ ካምን ኤላም ቢያ ከሆነ ጀማሪ ከዛ አፌ ደግሞ ይጸልይላቸዋል ከዳ ፍርካ ፍርቃም ቢያ ካ የና አንተ ከደ ምስኪ ዛሬ የምንመለከተው ካኪነ ወኒ ሸዶ ይሄ መጽሐፍ ቅዱስ መጣፍ ጋዛ የተጻፈበት ዋናው ዓላማ ተልኮ ይባላል ኪስ ጻፈዶ ነው ዋናኑ ኪስ እርገኔ ኮምባዲ ዳ ስለዛ ዛሬ የምንመለከተው ኪነ ወኒ ሸዶ ይሄ እግዚአብሔር ቃል ባርጆሳ ኡፍሴ ከተልኮ አንፃር ነው ከዳ ይጸዳ እርጊያሳኒ ሁላችንም ሁላቱዲ የዳንበት ወኒም ፓሻካ ያመለጥንበት ወኒም ዳቃካ የዘላለም ሕይወት ያገኘንበት ከዳ ሰዳከሮል ዳዳ ራቃ ወና በዚህ ቃል ነው ቃል ነው ሳፊዲ ነው ስለዛ ወጎና ካንት ይሄ ቃል ቃላ ስለምን ያወራል ካርካ ይድላል ቃላ ከዲዳም አንድ የሚያወራው ጉዳይ አለ ካየራ ከርኪን ዳልጋ ይርካላ ዳኒ ዳም ስለ ኢየሱስ ያወራል ኢየሱስ ነቃንት ይድላል ቀደም ስለ ኢየሱስ ይናገራል ኢየሱስ ነቃንት ይድላል ከኔ ጋር የምንመለከተው ኪንካ ኮኒ ሸዳ ፍር ስለ አራቱ መስኮቶች ነው መስኮት አምበ ኦባር በኮባር በከየር ኦይዲ ጎይት ኦይዲ ኪንካ ሸዳም መጽሐፍ ቅዱስን መጽሐፍ ጋዛ ነው ከተልኮ አንፃርና ያለን ኤርገንሳ ካሎኔ ኮዲ በአራት ከፍየዋለሁ ኦይዲዮ ለኮንካሻስ ሸዲ የመጀመሪያው የምናየው ብርሳይስ ወኒ ሸዶን የእግዚአብሔር ቃል የሚል ነው ቫይሮስ ኡፍስ አማይ ነው ጎይቲኒ በመቀጠል ደግሞ የምናየው ፍር ላንሶ ማታስ ወኒ ሸዳይ ነው የእግዚአብሔር ዓለም የሚል ነው ቫይሮስ ጎይቲ አሜ ይርድ ወደ ሸዲ ከዛ ደግሞ የእግዚአብሔር ሥራ እንመለከታለን ቫይሮስ ዋዲሞ ወደ ሸዲ ከዳ መጨረሻ ላይ ደግሞ ማቺን ከፍር በሬ እኔና እናንተ የቱ ጋር እንዳለንና የምበውን በታካሙት ወኒ እንደሆናም ምን እንደሚያስፈልገን እናያለን ወና ካንተ አርኩን ዛስከና ወደ ሸዲ ኪንካ ወደ ትምህርቴ ከመግባቴ በፊት ትምህርት እንኳን አርዳና ብራይሲ መጀመሪያ እናንተን ጥያቄ ልጠይቃችሁ ያን እንደካላ ኦይሲ መካላ ያን ኦይሲ እዚህ ጋር ካያችሁ አጋ የራ የደሸዲና መጽሐፍ ቅዱስ እንዴት ታዩዋለህ ይላል መጽሐፍ ጋዛና ናምን አዩዳማ ይሄን መጽሐፍ ቅዱስ እናንተ እንደምንድን ነው የምታዩት መጽሐፍ ጋዛ አርዳስ ከና አይሲ የተሸዲዳማ አራት ሰው ብቻ ጠይቃለሁ ኦይዲ ደውይሲዳማ ከዛም በኋላ ግን አጋስ ቦዶንባር ዓለም ላይ የተጠናውን ነገር ነግራችኋለሁ ኦኮ ጋላፍንቴና ካንቴር አርዳ የና ካንቴ ደውይሲ ዓለም ላይ ተጠንቷል ዛርስን ማያን ጎት ሸዶሩን ፈጭ ሰዎችን ሁሉ ተጠይቀው ሁሉን ኦይሰዳስካ ይሄን መጽሐፍ ቅዱስ እንዴት ታዩታላችሁ ተብለው መጣፋ ይዳምን አይሰኪያን ሸዲያ ሁሉም የተናገሩትን ሁሉ ማታስ ገናም አብዛኛና ብልጫ ያለውን አሳያችኋለሁ ፍር የርክስ ኡፍሲ ፓያ ግድር ታካደሉ ሸቸሎ ተዳቢታ ቅድሚያ ግን እናንተን ልጠይቃችሁ ብርሳይስ ያን ደውይሲ ይሄ መጽሐፍ ቅዱስ ለእናንተ ምንድነው መጣፍ ጋዛ የና ካንቴ አርኪ ማ እጃችሁን አውጥታችሁ መልሱልኝ እንደ ኤዲ እንተ ማሰ ማሰ አንድ አሳይስ ኪታና ማሲ የሻርንት እሺ ከደ ግያማ የፈለከው አንተ አፈለከው ማለት እኔ በቃት ካንተ ጋር ለግር ነው ነግራለስ እሺ መጣፍ ከፍ አድርገልን መጣፍ ቅዱስ የኛ ምናየው እሺ ልክ ነው ተማርስ ተማይሉ እኛን እንዲማስተምር ነው ምናየው እሺ ልክ ነው ከመራ ተማይሉ እኛን እንዲመራ ነው ምናየው እኛ ዘነዋ ክሎማ በእግዚአብሔር መንገድ ልክ ነው ከላክ እኛን እንድንመለስ ነው ምናየው እቺ ከኪፉ ቦታ ሲኖር ጊዜ ይሰጣ እንግዲህ እምናካ እቺን ያየትን ቢታቲ ነው ከተማሪ ሰባ በቃ እሷ ታስተማራለች እኔ ከዛኑ ቃያ ማከላ በቃ ትመራለች በጥሩ መንገድ ዛነኮ ቃዋ ክለማ ከነካ የምትመራው መንገድ ጥሩ ነው ከቃኔ ለክ ጉራት ኤማንክ ያካ ሁለት ቀን ካልታየ እኔ ከዛኑ ቢል ሞላ መራዓጋ የሆነ ሌላ መንገድ ላይ የሚመራ ነገር አለ ኮተን ማላንታ ኦጎን ይሄን ኮተን ማላንታ ይሄንን ኤሙን ከያስ ማያት ያስፈልገኛል እቺን ማታመር ያስፈልገኛል አሁን እቺን እንዴት እኛ አገኘን ብለን አስበን እቺ መንገድ እኛን ስለተመረች በጣም ያስፈልገናት እሺ ተባረክ ሌላ አጨብጭቡለት እስቲ እሺ ሌላ እሺ ሁለተኛ
መጽሐፍ ቅዱስ ስትነገር በመጀመሪያ እግዚአብሔር ቃል አለ ትላለች። ቃልም ከሰው ልጅ ብርሃን ናት ይላል። ለሰው ልጅ ህይወት ናት ደግሞ ቃል ብርሃን ብርሃን ናት ትላለች። ግን ለሰው ልጅ ግን ህይወት ናት ደግሞ እቺ እኛም ስናይ እኛን ብርሃን ላይ አውጥታለች፣ እኛን አማልጣለች። ከዛ እኛን እቺ ብርሃን ያየን እኛ አይኖችን አይተን በረናል። እኛ ሁላችን መብራት ነው ህይወትን ከሷ ጋር ነው ያገኘን። አሜን። አጨብጭቡላት ለሰው። ለመጨረሻ አንድ ሰው ማቻና ኤዲካላ ማሷ ከዳየም እሺ ጎበዝ። እሺ አንድ ነገር እሺ መጽሐፍ ቅዱስ እሺ ሰው ልጅም ታዳናለች። በመጀመሪያ ሰው ሁሉ ጨለማ ላይ ነበር። መጽሐፍ ቅዱስ አሁን ማዳን ናት። እቺ በጣም ለሰው ሁሉ እቺ መብራት ናች። ደግሞ ሰውን ወደዛ ተማራለች ማለት ነው። እቺን ካልታይ እቺን ካላገባች ሰው ወደ ብርሃን መመጣት አይችልም። በቃ ለሰው ሁሉ መብራት ሆነች። ሰውን የሚመራት እሷ ናት። ልክ እንደ መብራት ስለሆነች እሷ መብራት ሰው ሁሉ መብራትን አይቶ ወደ መብራት ይመጣል ማለት ነው። እሺ አጨብጭቡለት። ከዛ ለራሳቸው አጨብጭቡ። የና ዋና የና አንተ ጨብጨብ ያምፈያ አይሰም ትክክል ነው ያላችሁት። ጊዮን የርፋያ ብቻ ነው ግን በብዙ ሲጠና ኢንታር ኢዳይስ ኢንሸደንካር ብዙዎች ይሄን መጽሐፍ ቅዱስ በሶስት አንግል ይከፍሉታል። ኤድ ዋኒ መጣፋ ካራ እንግዲህ ወይ ኢዳስ ርሽድብኝ አንዳንዶቹ የሚከፍሉት ዋኒ ክሪን ከዳይ ነው። ይሄ መጽሐፍ ቅዱስ ለፈውስ ብቻ ነው የሚያስፈልገው። መጣፍ ጋዛ ኤድን ብቻ ከዛስከም ስለ ፈውስ የተጻፈ መጽሐፍ ቅዱስ ብቻ ነው ይላሉ። መጣፍ ጋር ዳሻ ነቀንት ብቻ እንጻፈው ነቀንት ዳቻው ካን ከዛስከም መጽሐፍ ቅዱስ ግን ስለ ፈውስ ብቻ ነው እንዴት ተጻፈው? ዳቻ ነው ብቻ ነው ከጻፈው ነው መጣፍ ጋዛን ስለ ወንጌል ነው። ትክክል። እዚህ መጽሐፍ ቅዱስ ላይ መጣፍ ጋዛ ሰይንቴ ስለ ፈውስ የተጻፈ አለ። ዳቻ ነቀንት ጻፈው ነው ይርዳኔ። ግን ዋናው ዓላማ ፈውስ አይደለም። ዳቻ ነቀንት የረውል ሰገን ዳቻ ብቻ ዳይማ ካላ አንተ እንደተናገርከው ወንጌል ነው። ብርኤ ካን እንጆ እንደዚህ ወንጌል ነው ኮዲ። አንዳንዶቹ ደግሞ ይሄን መጽሐፍ ቅዱስ ካላ ማታና መጣፍ ጋዛ እንደ ማጂክ መጽሐፍ አድርገው ያዩታል። የርካላ ወርቀት ዲሳይስ ተከን ይችላል። አንድ ጊዜ እንደዚህ አጋጠመኝ። የርካላ ይናይስ ሸደለ ከ በጣም ምንወዳት እህታችን ወና ሻይ ነው አስካለ ወይ ዳይምና መቀሌ ላሁን ሚሽነሪ ናት። ወይ ወና ሻይ ነው ወይ ሚሽነር ማታ ነው ዲካ 10 ቀን ጾም ጸሎት ገባችና ሰራ ተበሳ ጾም ጸሎት አርዳድና ነው እግዚአብሔርን ተናገረኝ አለችው። ባርጆ ኮና አንተጊያት ይየ ከዛ ይሄ መጽሐፍ ቅዱስ እንደዚህ ብላ መጣፍ ጋዛና ሚናይስኩ አይኗን ጨፈነችና አፍናም ጩምባይስ ይናይስ ክፍት ስታደርገው ኮብለንካር አንቺ ጋለሞታ አንቺ አመንዝራ ያሰሱ ኤዲኒ ከጥፋትሽ ተመለሽ የሚለውን ቃል አገኘች። ያሰሱ ኤዲኒ ሲያሱ ረማታ በኢየሱስም ብላ ዘጋችው። በጌታ ስማማይስ ሹፋ ለፊር ማጣፋ እንደገና ደግሞ ጸለየችና ከረት ቡለት ፊር ሚስካይስ እንደገና በኢየሱስም ብላ ከፈተችው። በርጆ ስናሚንግ ጋማይስ ማጣፋ ዳይን ቋያዲ ስትከፍተው ፒር ኮኒም ቡለንካ ከትናንቱ ይብስብሻል የሚል ቃል አገኘች። ና ፒር ኮኒና አፓ ያሰሱ ኤዲኒ ሲያሱ እንጎራ ማታ ሚያቃላ ፒር ዳራንኪ ውታዲ እግዚአብሔርን አኮረፈችው። በዚህ ምክንያት ከዳው ጋና አንተ ወይ ዳጋርዳስ ሹፊድ እንደማ ይሄ መጽሐፍ ቅዱስ ማጣፍ ጋዛ የማቺ መጽሐፍ አይደለም። የርሱ ሻንሻራና አንተ ብቻ ዳይማ ከዘፍጥረት ጀምሮ ጀማረን እስከ ራእይ ድረስ ኮት ራእይ በትክክል የምናነበው መጽሐፍ ቅዱስ ነው። ጎይቲ ዳዳር ሸለስ ወና በባይ ነው ጎይቲ። አንዳንዱ ደግሞ እንደዚህ ያነበዋል። ካላ እኔ አይስድ ነበር እንደ አፌ ማሪያ አፍ ዲሲ አፌ ቡና በጣም ይወዳል። ከዳ አፌ አጋክዲን ቡኖ ናውደና ሾ ቡና ካልጠጣ ቡኖ ኪናሽማ ራሱን ያመዋል። ቡኖ ኪውጪ ማከደ የርከደ የኪና ካንት ፈያማ ሳይዳ ስለዛ እንደዚህ ያደርጋሉ። አንዳንዱ ደግሞ ካላ ጋር ሳይስ ወይኔ ዛሬ አላነበብኩም ይሉና ካላ ና ከኔ እንት ማጣፍ ይችላል ሸራዲ ያማ አንድ ቁጥር ብቻ አንብበው
ወይ ፋይዲ ካላ ረፊሽ ጀማራ አሜን ብለው ይዘጓሉ። በቃ አሜን አማይስር ሹፊዲ ይሄ መጽሐፍ ቅዱስም እንደዛ የሚነበብ አይደለም። መጽሐፍ ጋር ነው ይሄን ሸደደ ነው ተይዳ በአውድ በአግባቡ የሚነበብ ነው። ጎይን ከቾላ ነበባት ከሶ ማቻ ወይ በቁጥር የሚነበብ ነው። ጎይን ቾ ቁጥር ከሸለስ ነበባ ዳይ ነው። ስለዛ ወገና ቀንቴ ይሄ መጽሐፍ ቅዱስ ከመጽሐፍ ጋር ዛዳን ከዘፍጥረት ጀምሮ ዘፍጥረት አሜን ጀማረ እስከ ራእይ ድረስ የሚያወራው መጨረሻን ድረስ ዳልቃይ ስለ አንድ ጉዳይ ነው። የርጎይቲ ካላ ብቻ ነው ዳልቃይ ተልኮ ይባላል። እርገ ደምባጋ እግዚአብሔር ባይሮ በዘፍጥረት የጀመረውን ሐሳብ ብሬ ፒጀሪን በራእይ መጨረሻ ላይ ፒጀሪ ጀማራ መጨረሻን ድርክኒ ያጠናቀቀው የራኪን ሲያኔ አማር ኢየሱስ ብሎ ነው። ኢየሱስ አማይስኒ ይሄ መጽሐፍ ቅዱስ የሚናገረው መጽሐፍ ጋዛኒ የራጊየ ስለ ኢየሱስ ነው። ኢየሱስ ነው ብቻ ነው። ይሄኛውን መጽሐፍ ቅዱስ ከመጣፋ ታኪ እቺ መሃል ላይ ያለችዋን ብንነቅላት ቾባ የራካ ቾበር ጽያ ካረንግድሮ ፖሊ ይበታተናል። ኮኖ ገማ ከደ እንደዚሁም ይሄ መጽሐፍ ቅዱስ ከመጣፍ ጋዛዳን ይሄ አከርካሪው አጋካ ዙሎ ካኪዘ ተልኮ ነው። ካኪ እርገኔ ደማ እግዚአብሔር ባይሮ ከዘፍጥረት ጀምሮ ዘፍጥረት አመንኮ ጀማረ እስከ ራእይ ደር አንድ ዓላማ አለው። ጎይቲ ካላ ከስዳ አንድ ጉዳይ አለው። ጎይቲ ካላ ከስላይ ዳ እኔና እናንተን በልጁ መጠቅለል ፍር የምቤ ወምቢያን ኪደር አይሰ እኔና እናንተን ከጨለማ እንድናመልጥ ማድረግ ፍር የምቤ ወምቢያን ፍር ጽፈር ዳቃይሰው ሻካን ረጉ እኔና እናንተ በዛ በበጉ ዙፋን ፊት የምቤ ወምቤ ኪንካ ማይስራቅ ፈያር ወኒ ወያይሰ ለአምላካችን በቋንቋችን ክብር ስንሰጥ ማየት ባይሮ ወንቴና አፎንከ ጎብሽኒ ወኒ ኢሜን ረቀንደር ወያይሰ ስለዛ ወገና ቀንቴ ይሄን መጽሐፍ ቅዱስ ስንረዳ መረዳት ያለብን መጽሐፍ ጋዛ ካራ ወና ቀንቴ አርዲከነ ረቃ ወና ክንት አርዳቴ ዘፍጥረትን እያነበብን ዘፍጥረት አሚ መጽሐፍ ነበብ ዳይ ተልኮን ማየት አለብን። የራ ኤርገደን ሸዳ ኳንዛስኪ ኢየሱስን መመልከት አለብን። ኢየሱስን አምፕር ሸዳ ኳንዛስኪ የዛን ሰዓት ወገና ወዳ አጋካር የተጻፈበትን ዋና ዓላማ እናገኘዋለን። መጽሐፍ የራ ኪና ጻፈራ ጎይታን ሸዳ ኳንዛስኪ እስቲ መጽሐፍ ቅዱስ መጽሐፍ ካዳን እስቲ ከተልኮ አንፃር እንመልከተው። እንደኪያን ታከለ ወሸደ ደማ ዘፍጥረት 12 ዘፍጥረት መጽሐፍ ዘፍጥረት አመታብ ለማሳ ከ1 እስከ 3 አንድ ሰው ያወጣልኛል። ፋይዲ ካላራ እስኪ ቾ ማካንደር ኤዲ ካላ ከሆነ ቡሌ ደማ አማን ያወጣልኝና ዘፍጥረት ምዕራፍ 12 ቁጥር 1 እስከ 3 ድረስ ያለውን ማለት ነው። ዘፍጥረት ሳውንታላ 12 እግዚአብሔርም አብርሃምን አለው እንደዚህ ይላል። እግዚአብሔርም አብርሃም እንዲህ አለው ባርጆል አብርሃም ና ይንክ ያዲዳም እሺ ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ። ከሀገር ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ስፍራ ውጣ። አምባናና ሰበ ዘለ አንኖን ሰበ ረቅና አንዶን ሰው ሁሉ እዲማይስ ረቃ ኢናና ቀንተ ኢማዳሪ አደም አብራን ከባይሮ ታላቅ ሕዝብ አደርግሃለሁ። አን ዘርሲ ጾቲ ዳና ይደማ ኢዲ ካላ ዳባይ ዘርሲ ማታ እንደዚህ በሉ። እንደዚህ እችኛዋን እጃችሁን አንሱ። እንደይና ይና ያና ሁሉ ለአብርሃም የተሰጠውን በረከት እንቆጥራለን። አብርሃም ነቀንተ ኢማ ፋይዳን ፋይዳ ፋይዳ ደግሞ ከበረከቶች ሁሉ የሆነ በረከት አለ። ፍር ኢሚንቶ አጋስ ሁሉ ኢሚንቶ ነው ካላንኮ ዳኒ አብርሃም ጋር ሁለት አይነት በረከት አለ። አብርሃም ቤት ኢሚንቶ ለማ ዳኒ ደማ ሰማያዊ የሆነ በረከት ጫጭንተ ዶነ ኢሚንቶ ነው ህዝቦችን ሁሉ የመድረስ ኮ ዘርሲን ጾጽና የስካይ ነው። ምድራዊ የሆነ በረከት ኮፔንተር ፍር ኢሚንቶ ነው ዶኖ ቤተሰቡን ሁሉ የመድረስ ኮ ኦንን ኤነ ሁሉ የስካይ ነው። በረከቱን ለሁለት እንከፍለዋለን። ኢሚንቶ ነው ለማደርኩ ግን አብረን እንቁጠር። አብርሃም ይንክ ፋይዳ እሺ በረከቱን እንቁጠር። እሺ አማን ከደ ፋይዳ እባርክሃለሁ። አና በረከተ በረከተ ጾሰ ስምህን አከብረዋለሁ። አሰናቢና ነው ይደጎፍሽ ጣታችሁ እንደዚህ አድርጉ። ሁለተኛ ጣታችሁን አዎ እሺ ለበረከትም ሆነ አና ኢሚንቶና ማር የሚባርኩን እባርካለሁ። የና ቀንት ኢሚያር ኢምባኩ አና ቀንት ኢሚያ አብርሃም ነው ማለት ነው። የሚረግሙን እረግማለሁ። አና አሸና ራሸዳ አሸ እሺ የምድር ነገሮች ሁሉ ባንተ ይባረካሉ። የረፈንደር ዳና ሁሉ ሰደካ ዳና አንበተ ከደ ባረክ ሚደማ እነዚህ አምስቱ በረከቶች ኢግና ኢሚንቶና ዶንግና አብርሃምን የሚመለከቱ ናቸው። አብርሃም በነሸዳይና ነው። ስድስተኛው በረከት ግን ላክሷ ኢሚንቶር አሕዛብን ሁሉ የሚመለከት ነው። ዘርስን ሁሉ ለነሸዳ ኢሚንቶን ያጋ እግዚአብሔር ባይሮ አስቀድሞ ብርሳይስ አብርሃምን መረጠው። አብርሃም ናንኪ ኤላዴ እግዚአብሔርን በማያውቁ ህዝቦች መካከል ዘርሲን እንደሰን እነ ውልስ ሻርንቲ አብርሃም ጣዖት በሚያመልክበት ጊዜ ባይሮ አብርሃም ብራይስ የርጣዖት አመን ኪንግ ኦፍ ሼብ አባቱ ጣዖት በሚያመልክበት ጊዜ አብርሃም ኤምባፒር ጣዖት ኦጎ ኪንግ ኦፍ ሼብ እግዚአብሔር ወደ አብርሃም መጣ። ባርጆ የሩላን ጋራይስ አብርሃም ደር ብቻ ከነዲ አብርሃም አለው አብርሃም ከማዲ ና ተለይተህ ውጣ። ከደር ና ያው ኡታይስ እድማ እና ካላ ሚዲን እኔ ወደ ማሳየ ስፍራ
ብቻ ሂድ አና ቀንቲን ኢማራ ቀደር ያ አብርሃም ከኮም በዲዳ እሺ ካልክ ከታዘዝክ አና ቀንት አማይስ ቀንሲዳ እነዚህ አምስቱ በረከቶች ላንተ ይሆናሉ ኢምንቶና ዶንግ አና ቀንት ተከዳ ስድስተኛው በረከት ግን ላሶ ፒር ኢምንቶር ባንተ ምክንያት አሳ ወይ ጎይንካ አሕዛብ ሁሉ ይባረካሉ አና ሁሉ አንበሰና ኮዳ ባረከ ደዳ በአብርሃም በኩል ኦሳዲ ወይ በአብርሃም በኩል አብርሃም ጎይንካ እግዚአብሔር ባይሮ ኢየሱስን ለማምጣት አስቧል ኢየሱስ ደን ባረ ይሰና ከቃፋዲዳ ስለዚህ አስቀድሞ አብርሃምን መረጠውና ብራይስ አብርሃም አንኪ ኤላ በአብርሃም በኩል እኛ አሕዛቦችን መረጠ ከዳ አብርሃም ከማታይስ ዘርሲ ሁሉ ዳንኪና ሸዲ ባይሮ ስለዚህ እናንተም ደግሞ ኦጎና ቀንት የዲር ታኪ አሁን ወራሾች ሆናችኋል የዲ ታኪ ኤልዳነ ይማተደም አሁን እናንተም ደግሞ ታኪ የዲ ፍር የመንግስቱ ልጆች ሆናችኋል ከዳ ባይሮስ ባ ኢምንቱ ረቅ እንደወቀነ ኤዲ ማተደም ይሄኛው ክፍል የሚያሳየው ስለዙ ነው ካ ኦ መጣ የራ ፊዳላ ኦ ታኪን ጣፋ ኦጎ ጎይንክ ዳልቀዳ ዘፍጥረት ላይ ሆኖ እግዚአብሔር ዘፍጥረት መጣፍ እንደርዶን ባይሮ ቃል አሕዛብን ማዳንን ይፈልጋል ባርጆ ዛርሲን አምጣቸን ኪን ዘጎን ጎይንክ እኔና እናንተን መዋጀት ይፈልጋል ወምቤ የምቢያን ኪንካ ማታ ስታፋቸነ ኪናሽ ጎይን ዘጎን ጎይን መዝሙረ ዳዊት ምዕራፍ 46 መዝሙር ዳዊት መጣፋ ኤዲ ከላ ካይሳ ፍላክሳ ቁጥር 10 ላይ ደግሞ እንደዚህ ይላል ፋይዲ ታብረ ይንደጊያ ይሄ የምናየው ዘፍጥረት ይጀምራል ካ ብርሶ ወና አፓ ዘፍጥረት ተብለማ ዘፍጥረት ማለት ይሄውና እዚህ ጋር የመጀመሪያው ዘፍጥረት ላይ ይጀምርና ዘፍጥረት አንቢያ ካራው ጀመራይስ መሃል ላይ ይናገርና ሻርን ተኮን እንጊያ ይኖር መጨረሻ ራእይ ላይ ነው የምንሄደው ኦጎት ኮን ጊዮን ገራዝ ኮት ራእይ ደሮድኒ ይሄ መጽሐፍ ስለምን እንደሚያወራ ካ መጽሐፍ አርጎ ይትኪን ዳልቀናም ጠንቅቀን እንድናቅ ያስፈልጋል ከደኪያን ጋሰዳ ራይስ በያ ኮን ሽዳ ኮን ዘስከማ ስለዛ ኦጎና ቀንተ አሁን ያነብልኛል ኦጎና ቀንተ ታክናው ቢመለስ እረፉ ኪንካ ወይ ካስ ዶቃይስ አራፊ ማለት እረፉ አለና እሺ ኩንሴ እኔም አምላክ እንደሆን ባርጆ እንደሆነ አማር እወቁ ደሴ በአሕዛብም ዘንድ ከፍ ላለው ፋንት ዳና ኤና ቤት ኤና ሲር ያን ደግደግ ይዳይዳም በምድር ላይም ኮፔን ዳረል ፍር ከፍ ላለው ያን ደግደግ ጋይስ ደሽዲዳም እግዚአብሔር ባርጆ አስቀድሞኛል ለማሳረፍ አቅደዋል ዋን ፒር ኡኩንሶ ተባይሮ ወደር ዋን ኦራ ባይሮ ይደር ኤሊዲን ይዳም በአሕዛብ ዘንድ ኦ ዘርስን ሰይራ ከፍ ማለትን ይሻል ዋን ደግደግ ጋያን ናቀንተ ቃል ወና ከርዳዲዳም ስለዛ እንደዚህ አለ ኦጋና ቀንቲን ኮ ጊዳዲ እረፉ ኡኩንሴ እኔ አምላክ እንደሆንኩ ወቁ እንታ ባርጆ እንደሆነ መደሰ በአሕዛብ ላይ ደግሞ ከፍ ላለው ኦኮ ይሁል እንደሆን ሻራ ያን ኢን ደጋይናም ሸዴዳም ስለዛ ኦጋና ቀንተ እኔና እናንተ አሁን አርፈናል ኢምቤ ወምቤ ታኪ ኪንካው ወዲ ውል ካቱ ንጉሳችንን ደግሞ ሾመነዋል ባርጆ ወንተ ደን ፒር ለሲዲን ወዲዳም መዝሙረ ዳዊት ላይ እንደዚህ ይናገርና መዝሙር ዳዊት ማጣፋለ እንደጊያ ኮዲ ኢሳይያስ 49 ቁጥር 6 ላይ ደግሞ ኢሳይያስ ኤድ ካላ ካይሳ አፎላ ኤድ ለማ ካይሳ አፎ ሳልደር የሚናገረውን ነገር ደግሞ ያነብልናል የን ኮንጌን ኡፍሲና ወደ ኪንካሽ ይላል እርሱም ያዕቆብን ነገዶች ኪዲያር ያዕቆብ አመነሳ እንድታስነሳ አምን አይስኪ ያዕቆብ አንዳሳ ለማይ ከእስራኤልም የዳኑትን እስራኤል ዘርስነ ሰይር ኪን ፓቻ እንድትመልስ ነው እንድትመልስ አንን ማሶ ይናቀንቴ ባሪያ ትሆን ዘንድ ባሪያ አሃ ኢስ ወርሾ ማስ ወይ ኢስ አገልጋይ ማት ኢስ ወርሾ አናንን እጅግ ቀላል ነገር ነውና በጣም የርኪን አጋጋይ ነው አናቀንቴ የርጎይት እስከ ምድር ዳር ድረስ ኮፌንስ ኦ ማችን ድራስንደር መድኃኒት ትሆን ዘንድ አንን ዴሸማቶ ደትሲ ለአሕዛብ ብርሃን ኮ ዘርስን ኦ ጽፋን ደሆነ የሻካ አድርጌ ሰጥቻለሁ ኢንታን አይስ ዘርስን ይምዲኒ የሻካኔ አይታችኋል አይደለ ያዳ አፍታዩ እግዚአብሔር አሕዛቦች እንዲድኑለት ይፈልጋል ባርጆ የዲዳ ባይስ የንን አሕዛብ ንኪነ ጽፋን ዳና የፋቸው ደስኪ ዘግደን የእግዚአብሔር ናፍቆት አንድ ነው ባርጆ ናቀንትኪን ኢሚንቱን ዳኔ ኢየሱስን የማያውቁትን ኢየሱስ ዳን ደሲምና ኤናዳን ስለ ኢየሱስ ያልሰሙትን ኢየሱስ ዳን ኤና ቀንሳምና እንዲሰሙ ኢግና ከነን ቀንሶ ደትሲ ሁሉ ወደ እርሱ እንዲጠጋ ኢግና ኤና ኦአም ኦራ ዳን ጽዶ ደትሲ እናንተ አስቀድማችሁ የዲ ቢርሳይሴ በክርስቶስ አልነበራችሁ ኢየሱስ ከየዶና አሁን ግን በክርስቶስ ናችሁ ብራይስ የዲ
ኢየሱስ ከዳይ ምን ዳይስ ኦር አሁን ግን የእግዚአብሔር ልጆች ናችሁ። ታኪ ዲ ባይሮናሲ አሁን ግን የእግዚአብሔር ቤተሰብ ናችሁ። ታኪ ዲ ባይሮስ ኦንን ኤናን እግዚአብሔር ደግሞ ባርጆ ፊርማታ እናንተን ብቻ አይደለም የሚፈልገው የም ብቻ ዳይ ማዛጊ ማካ በእናንተ ምክንያት ያንን ጎይን ከማታይስ አካባቢ ላይ ያለውን ሰው ይፈልጋል። ባንት ዳና ኦ ኤና ማን ምን ኢግናን ከደዛገ እግዚአብሔር አብርሃምን አስቀድሞ ጠራው። ባርጆ አብርሃም አብርሳይስ ኤላይስ ከዛ አብርሃምን እንደዚህ ያለው አብርሃም ነቀንቲንክ ያዴ አብርሃም ያ አብርሃም ተለይተህ ውጣ፣ ያከደ እድሜስ ውጣ፣ እኔ ባርካለሁ። እንታን ባረከ አን ወይ ባፈጾሲ ባንተ አሕዛብ ይባረካሉ። አንበሰን ፍሬ አይዛዩን ኮጾቲ በአብርሃም በኩል አብርሃም ጎይንካ ህዝቦች ሁሉ መጡ። ኤና ሁሉ ኮን ያዴ ነገዶች ሁሉ መጡ። ኤና ከሰባሬ ማተን ሁሉ ኮን ያዴ ስለዛ እናንተንም እግዚአብሔር ኦጎ ከታክ የምበሰና ባይሮ ፍር ከጨለማ ኦ ጽፈራ ወደሚደነቅ ብርሃን ኮ ቻከ ማተን ጎይንዳ ከሞት ኦ ደምቢ ለቅረ ወደ ህይወት ወራ ሰዳዳ ና ብሎ ሲጠራክ ነያ ማስኪን ኤለንካ በአንተ በኩል ከአንበሰና ማታ ሌሎችን ሊባርክ ስለፈለገ ነው። ኤና ዋነን ፍር ጾሰተ ባይሮ ኪን ዛገና ሌሎችን ሊያድን ስለፈለገ ኤና ነው። ዋና ታቸተ ኪን አንበተ ኪን ዛጎን ጎይንዳ እግዚአብሔር ብርሃን ሲያደርጋችሁ ባርጆ ሻካ ኪን ሻሽከንካ በጨለማው ላይ እንድታበሩ ነው። ኦ ሻካ ይደር ኪን ሻሽከንካ ኦ የድር ጽፋንደረ ሻከኔ ብርሃን የሚያስፈልገው ጽፋ ሻካ ኮንን ዛስካይ ነው ለጨለማ ብቻ ነው። ኦ ጽፋን ረቀንደር ብቻ ነው ሻካ ተኮን ዘጋይ ነው። ስለዛ ኦጋና ካንተ የተመረጣችሁት የንና እዳዶ ነው እግዚአብሔር የለያችሁ ባርጆ ያን ኪን እዶ ነው ለአንድ ጉዳይ ነው። የርካላ ዳነ ኢየሱስ እንድታወሩለት ኢየሱስና ካንተ የንን ዳልቋን ኢየሱስና ካንተ ይሄን መጽሐፍ ቅዱስ ሳታፍሩ ከመጽሐፍ ጋዛ ይዛችሁ እንድትሄዱ የዳይስከን ለጓደኞቻችሁ እንድትነግሩ የሰ አናም ማታ ነው ካንተ የጊየኔ ስለ ኢየሱስ እንድታወሯቸው ኢየሱስና ካንተ ዶንዛማው ዳልቀኔ ኢየሱስ ዳነ ማይሴ እውነተኛው የሆነው ጎና ማጎይቴ የክርስቲያን በረከት ይሄ ነው። ፒር ኢምንቶ ሰባቄስ ኢምንቶ ነው ጎኖኒ የእግዚአብሔርን ቃል ባይሮስ ኡፍሲ ነው። እስቲ ኢየሱስ ክርስቶስ የተናገረውን እንመልከት። ባቃ ኢየሱስ ክርስቶስ ኪኒንግ ያውሲያ ወደሸዲ ማቴዎስ ምዕራፍ 28 ማቴዎስ አምበ ፓይዲ ኤዲ ከላ ካይሳ ፎላን ቁጥር 19 ላይ ፓይዲ ታቢ ሳልደር እስቲ ስለምን እንደሚያወራ እንመልከት። አጋ ጎይቴ አርክ እንዳልቀነ ኪንካ ወደሸዲ እንግዲህ ሂዱና ጌታ ኢየሱስ እንደዚህ አለ። ባርጆ ኢየሱስ ክርስቶስ ሂንክ ያዴ የመጨረሻ አስተንፋሱ ላይ ከዳ መጨረሻ መቻ ወዳንካ በአራቱም ወንጌላት ላይ ከዳ ይሰረነ ኤናስ ኦይዲናስ ሻርራ ዮሐንስ ወንጌልም ወነስ ወንጌል አምበ ማርቆስ አምበ ሉቃስ አምበ ሐዋርያት ሥራ ላይ ሐዋርያ አምበካ የሚናገረው ኡፍሲኖ ኮንጊዮ ነው። የመጨረሻው ንዛዜ ከዳ መጨረሻ ይሰረነ ወዳንካ አንድ ነው። የርካላኩ ይደዲ ያስተማራቸውን የራ የወንድ ከንደሳ እንዲህ ብሎ አዘዛቸው። ይንኪ ያይስካን ኪሳዴ ሂዱና ያይሴ እሺ አሕዛብን ሁሉ ጋላ ዘርሲን ውላም በአብ በወልድ ባርጆ እምባ ባርጆ ናሳ በመንፈስ ቅዱስም ባርጆ መንፈስ ጋዛካ እያጠመቃችሁ ጸማቅሳይሴ ያዘዝኳችሁን ሁሉ ኪኒንግ ያ ውልደን እንዲጠብቁ ከቶላ ደሲ አይሴ እያስተማራችሁ ከንሪዲ ደሳት ደቀ መዛሙርት የሰፋናን አይና ኤና አድርጓቸው ከናዬ እኔ እስከ ዓለም ፍጻሜ ድረስ ሰንኮሰ ማችንካ ከእናንተ ጋር ነኝ። የምበሰና ይደደ ኢየሱስ ፍር ሁል ጊዜ ከኛ ጋር ነው። ወመት ሮሮ ሁልኪን ዶን ግን ዋና አንት ፍር ሊሞት ሲል አፍ ደምና አንት የመጨረሻ ንዛዜ ሰጥቷል። የራ መጨረሻን ኪን ኢማ ኢምንቶ ይሄ ንዛዜው ደግሞ ከኤርጋም ፍር ሂዱ የሚል ነው። አሜን። አብርሃምን እግዚአብሔር መጥቶ አብርሃም ባርጆኒ አይሴ ውጣ እንዳለው ኡታኪን አሞን ደትሲ ኢየሱስ ደግሞ በመጨረሻ ኢየሱስ ፍር ማችን ከኔ አይሴ እንደኔ እንደናንተ የዳኑትን ኪነና ፓሻና ወዲሲ ፓሻና ዳ እንዲህ ብሎ አዘዛቸው። ይንጋይስ ከኤርጋዴ ሂዱ ወንጌልን ስበኩ፣ ኢየሱስን አንጊየ ኢየሱስን አስተዋውቁ ለሰው። ኢየሱስን ደሰኤን ሁልና ትናንትና ናበ እዚህ ጋር የሰበኳቸው ልጆች ካቶ ዲናስዋን ኪምቤ እምብና ሰባኪዲ ከዚህ በፊት ኢየሱስን ሰምታችሁ ታውቃላችሁ ወይ ብለን ጠየቅናቸው። ና ወዲና ማስከና ና ወስ የክሪያን የዲ ብራይ የዲ ኢየሱስ አበ የዲና ቀንትጊያ ከዲ ቀንሲዶ አማይስ ወዲኪና ቀንትጊያ እነሱ ግን እንደዚህ አሉ። ኦኬዲ ግን ይንኪያ በፍጹም ይሄን ስም ሰምተነው አናውቅም። የክሪያን ኮይሪ ብራይ ወዲ ቀንሳለ ያመዳና ስለ ኢየሱስ አንድ ሰው እንኳን ሰብኮን አያውቅም አሉ። በቃ ኢየሱስ አማይስ ኤዶና አንተ ውስጥ ወደ ሲጊያ ኮዲ ቀንሶቱ ናና ካታ በዚህ ምክንያት አጋ ጎይታ እናንተ ናችሁ ተጠያቂዎች። ያን ኮዶ ይሰደሳካ መድኃኒቱ በእጃችሁ ላይ ኖሮ የሸነስ አንድ ኮዳይሰካ መድኃኒት አለመስጠት እስደሽን ዶና ይቢማካ ያስቀጣል።
ها أقول سكيان بير أوسيس ولا قدر كويس ኢየሱስን የተቀበላችሁት يسوع لينا أنت هايسي የኔ ብቻ እንድትሉ ሳይሆን أنت بتشنا مايسي ለሌሎችም እንድታካፍሉ ነው واني أنا أنت هي إمي مكا ጓደኞቻችሁ ጋር ሄዳችሁ أنا ينبسني أنا بتكين كي أيسي ኢየሱስን ታውቃላችሁ يدي أسونا يكرن دسودا ስለ ኢየሱስ ሰምታችሁ يسوع ታውቃላችሁ أنا قنصات دسودا مايسي ኢየሱስ ይወዳችኋል ማለት يسوع أنا አለባችሁ ناشي مايسي جانا أنا قنصات كوزاس ያለበለዚያ أقول بودن بر በሰማይ ትጠየቁበታላችሁ يني أمام ما ودي يتأجن أنت كايس أويسي يا أويسي كويس ጌታ ኢየሱስ ሲናገር يسوع كريستوس كنين جيانكا በእኔ የሚያፍርብኝ إنك دايسي እኔም ደግሞ إنتار فر በአባቴና በመላእክቱ ፊት አፍርበታለሁ ይላል إنتار بايرو إمبا شارنت يار آفد وش إنك دايسي دم መጽሐፍ ቅዱስ ሲናገር እዚህ ላይ مصاف غزانو كونو غوت كون جيانكا በጎን የሚያሳየን ياتنا مايسي كونين ማን ነው ይላሉ أي نادم ወደ እውነት መንገድ የሚመሩን غونا ما غويتيا كإنسيه የት ናቸው ይላሉ መዝሙረ ዳዊት ላይ دم مزور داوود ما تفهمت እናንተ ናችሁ يدين أنا غوين غونا እናንተ የዓለም ብርሃን ናችሁ يدي كو زارسين سشاكاني እናንተ ወንጌል ሰባኪዎች ናችሁ يدي فير ونجلس ترجانا أنا እኔና እዚህ ያለነው በሙሉ أنا كنا كادان ول ተነስተን እኛ ነገ እንሄዳለን ወደ አዲስ አበባ كذا ودي ول كادان أنا كينكا أنا وإنك ودي كذا دابا أديس أبدا درودي የምትቆዩት ግን እናንተ ናችሁ كذا كاتي وانغرايسي أنا يديني دم በዚህ ቆይታችሁ ላይ ግን كا يرين كابادسي ስለ ኢየሱስ መስበክ አለባችሁ كا تون كابادسي يسوع أنت ترجع كوان ስለ ኢየሱስ ማውራት አለባችሁ يسوع أنت دلقا كوان زاسكي የመጀመሪያው ምን ብለን አየን برايس ودي عرا مش كذا የእግዚአብሔር ቃል برجو سقال لمايس እስቲ የእግዚአብሔር ቃል በሉ እስቲ ደግማችሁ የእግዚአብሔር ቃል በሉ የእግዚአብሔር ቃል እስቲ ደግማችሁ የመጨረሻ የእግዚአብሔር ቃል በሉ የእግዚአብሔር ቃል አዎ የመጀመሪያው ምን ብለን አይተናል የእግዚአብሔር ቃል የእግዚአብሔርን ቃል ስናይ የእግዚአብሔር ልብ አይተናል አይደለ ከመጽሐፍ ቅዱስ አንፃር ከዘፍጥረት ጀምሮ برايس ودي بايروس قال ما يسوين شدين كبايروس قال دمك بايروس ولا ما هو شدين بايروس أفسين كين جيونه شدين እስከ ራእይ ድረስ كام جمارس أور رأي ما ترشاكا የእግዚአብሔር ልብ بايروس ولا من أمار ኢየሱስ የሚባለው يسوع سام በመስቀል ላይ የተሰቀለው أو مسألة إندر كونغار هذا የሚያስተዋውልለት ሰው ይፈልጋል फिर أو مسألة إندر كونغار أجاس قوينا مشدنا قنتي ስለዚህ እንደዛ ታደርጋላችሁ يني دا يدي ታደርጋላችሁ ከዚህ በኋላ አያው የዶጎት እሺ ሁለተኛው ደግሞ እናያለን ላንሶ አፍር ማታት የኪንካ ክንቆደ ሁለተኛውን ደግሞ የምንመለከተው ላንሶ አፍር ኪንካ ማለት የእግዚአብሔር ዓለም የሚባል አለ ቫይረስ ጎይቲ ቫይረስ ዋዲማኖ ዳማ ጎርፍር ና ለጥፋት እቺ ነው አሁንም እዚህ ጋር ማር አርግና አለቀው ማር ይሄው አርግና ቶሎ ለጥፋት ይሁን ችግር የለም አፊ አቋርጦና ትጀምራለህ በኋላ